ደኖችን በመጨፍጨፋችን ተፈጥሮን ባለመጠበቃችን የአካባቢ መራቆት ለአየር ንብረት ለውጥ ፈተናዎች በእጅጉ ዳርጎን ነው የነበረው። ከዚህም የተነሳ የድርቅና የምርታማነት መቀነስ ዋነኛ መገለጫችን ሆኖ ነበር። አፈር በመታጠቡ ዝናብ ተገማሽ ባለመሆኑ ከፍተኛ ችግር ውስጥ ወድቀን ነበረ። በየጊዜው ሪፖርት ሲደረጉ የነበሩ ከፍተኛ ቁጥር ያላቸው እንስሳቶቻችን በድርቅ በውሃና በሳር እጦት ሲሰቃዩና ሲያልቁ ነበረ። ጎርፍ፣ የመሬት መንሸራተትና ከዚህ ጋር የተያያዙ የማህበረሰቦቻችን መፈናቀል ሲያጋጥም ነው የነበረው። ስለዚህ የአረንጓዴ አሻራ መርሃ ግብር እነዚህን ችግሮች ተሻግረን በእጃችን ያጠፋነው የጨፈጨፍነውንና ያወደምነውን ደን እንዴት መልሰን ከተፈጥሮ ጋር እንታረቃለን በሚል ሐሳብ በክቡር ጠቅላይ ሚኒስትራችን ሐሳብ አመጪነት የተነደፈና በህዝባችን ሰፊ ተሳትፎ የተተገበረ ምናልባትም በዓለም ታሪክ ውስጥ መንግስትና ህዝብ ተቀናጅተው ሊያሳኩት የሚችሉና በታሪክ ውስጥ ጉልህ ስፍራ የሚሰጠው ክንውን መሆኑን ለማንሳት እፈልጋለሁ። ባለፉት 7 ዓመታት ስናከናውነው የነበረው የአረንጓዴ አሻራ መርሃ ግብራችን ዋነኛ ግቡ አድርጎ የተነሳው በ2018 ዘንድሮ የምንተክለውን ጨምሮ በአመቱ መጨረሻ ላይ 50 ቢሊዮን የሚደርስ ዘርፈ ብዙ ጠቀሜታ ያላቸውን የዛፍ ችግኞች መትከልን ታላሚ ያደረገ ነው። እስካሁን በተደረገው እንቅስቃሴ በ7 ዓመታት 48 ቢሊዮን ተክለናል። የዘንድሮው ደግሞ ሲጨመርበት ከቅዳችን ከፍ ባለመልኩ እንደምንፈጽመው ምንም ጥርጥር የለውም። የዚህ ስኬት ቁልፍ መነሻው መሪ ባለቤት የሆነበት ሐሳብ ያመነጨበት ሐሳብ ማመንጨት ብቻ ሳይሆን ሐሳቡ የሚተገበርበትን ዝርዝር ስትራቴጂ የነደፈበትና ህዝቡም ደግሞ በባለቤትነት አምኖ ተቀብሎ የፈጸመው መሆኑን መዘንጋት የለብንም ማለት ነው።